ማትስ በጣም ቀላል ትምህርት ነው። አንድ እውነት ልንገራችሁ፣ ማትስ ከባድ ትምህርት አይደለም። ነገር ግን ብዙ ተማሪዎች ማትስን በተሳሳተ መንገድ ስለሚያጠኑ ትምህርቱ ከባድ ይሆንባቸዋል። የማትስ መጽሐፍ ይከፍታሉ፣ ከቲዮሪ አንስቶ ዲፊኒሽኖችን፣ ፎርሙላዎችን ይሸመድዱና ጥያቄዎችን ለመስራት ሲሞክሩ ትንሽ ሲከብዳቸው ከዛ አንድ ነገር ይደመድማሉ፣ ማትስ ከባድ ትምህርት እንደሆነ። እውነታው ግን ሌላ ነው። ማትስ በጣም ቀላል ትምህርት ነው። ቀላል የሚሆነው ግን በትክክለኛው መንገድ ካጠናችሁ ነው። ዛሬ በዚህ ቪዲዮ ማትስን እንዴት በትክክለኛው መንገድ እንደምታጠኑ 4 ወሳኝ የሆኑ ስቴፖችን አሳያለሁ። ይህን ቪዲዮ ስትጨርሱ ማትስ ትምህርት በጣም ቀላል እንደሚሆን አልጠራጠርም። ተማሪ ከሆናችሁ የቢኒ ጎልዌይ ቤተሰብ መሆናችሁን አትርሱ። እንግዲህ የምታጠኑትን ቶፒክ ከመረጣችሁ በኋላ ከዚህ በኋላ የማሳያችሁን 4 ስቴፖችን በስርዓቱ ተከትላችሁ ነው ማጥናት ያለባችሁ። በመጀመሪያ መሸምደድ አቁሙ። ማትስ የሽምደዳ ትምህርት አይደለም። አብዛኞቻችሁ የምትሳሳቱት እዚህ ጋር ነው። የማትስ ትምህርት ማጥናት ስትጀምሩ ፎርሙላዎችን፣ ዲፊኒሽኖችን ከመሸምደድ ነው የምትጀምሩት። ይሄ ስህተት የሆነ የማትስ ትምህርት ያጠናን ዘዴ ነው። የማትስ ትምህርት የምንሸመድደው ሳይሆን የምንረዳው ትምህርት ነው። በመጀመሪያ የማትስ ትምህርት ስታጠኑ እነዚህን 2 ነገር አድርጉ። የመጀመሪያ ስለምታጠኑት ቶፒክ ዲፊኒሽኖችን፣ ቲዮሪዎችን ከመሸምደድ ይልቅ ተረዱ። ሌላኛው ደግሞ ፎርሙላዎችን፣ ግራፎችን፣ በአጠቃላይ ጥያቄ በምትሰሩበት ወቅት የሚያግዛችሁን ነገር መሸምደድ ሳይሆን የሚያግዛችሁን ነገር ከመሸምደድ ይልቅ ተረዱ። እዚህ ጋር ልብ በሉ፣ መሸምደድና መረዳት በጣም ነው የሚለያዩት። ከመሸምደድ ይልቅ መረዳት ነው ያለባችሁ። ፎርሙላዎችን ከመሸምደድ ይልቅ መረዳት ነው፣ ዲፊኒሽኖችን ከመሸምደድ ይልቅ መረዳት ነው ያለባችሁ። ስለምታጠኑት ቶፒክ ቲዮሪዎችን፣ ፎርሙላዎችን ከተረዳችሁ በኋላ ጥያቄዎችን በመስራት ፕራክቲስ አድርጉ። ነገር ግን ዝም ብሎ ፕራክቲስ አይደለም። ሁልጊዜ ፕራክቲስ ስታደርጉ በቀላል ጥያቄዎች ጀምሩ። እንደዚህ ስታደርጉ የመጀመሪያ በራስ መተማመናችሁ ይጨምራል። ሌላኛው ደግሞ ቀጣዮቹን ጥያቄዎችን በትኩረት ሳትሰለቹ ትሰራላችሁ። ቀላሎቹን ስትጨርሱ መካከለኞች፣ ከዛ እንዲህ ያረጋችሁ ከባድ ጥያቄዎችን እየሰራችሁ ፕራክቲስ አድርጉ። አሁን ምንድነው የምታደርጉት? ጥያቄዎችን ፕራክቲስ ካደረጋችሁ በኋላ አክቲቭ ሪኮል የተሰኘ የአጠናን ዘዴ በመጠቀም እንደገና ታጠናላችሁ። ምንድነው የምታደርጉት? ቅድም የሰራችሁትን ጥያቄዎች መልሱን ትታችሁ እንደገና መልሱን ሳታዩ ጥያቄዎችን ለመስራት ትሞክራላችሁ። በዚህ ጊዜ ልትሳሳቱ ትችላላችሁ፣ ሊከብዳችሁ ይችላል፣ ሊጠፋባችሁ ይችላል፣ ወይም ደግሞ በትክክል ሁላ ልትሰሩ ትችላላችሁ። ዓላማው አንድ ነው። የቱጋ ደካማ እንደሆናችሁ፣ የናንተ ደካማ ጎናችሁ የቱጋ እንዳለ፣ የቱጋ እየከበዳችሁ እንደሆነ ለይታችሁ እንድታውቁ ነው እንደገና መስራት ያለባችሁ። በደንብ የቱጋ እየከበዳችሁ እንደሆነ፣ የቱጋ እየጠፋባችሁ እንደሆነ፣ የናንተ ደካማ ጎን የቱጋ እንደሆነ በደንብ ለዩ። እዚህ ቅድም በራሳችሁ ለመስራት በምትሞክሩ ጊዜ የተሳሳታችሁን፣ የከበዳችሁትን፣ አሁን የቱጋ እንደተሳሳታችሁ፣ የናንተ ደካማ ጎን የቱጋ እንዳለ፣ የናንተ ደካማ ጎን የቱጋ እንደሆነ በደንብ አይታችሁ ድክመታችሁን ታስተካክላላችሁ። እንዴት ነው ድክመታችሁን? በቃ ደካማ የሆናችሁበትን እንደገና ሪቫይዝ በማድረግ የሚከብዳችሁን ኤሪያ እንደገና ሪፌራል መጽሐፍቶችን በማየት መምህራንን በመጠየቅ ሊሆን ይችላል። በተለያዩ አቅጣጫዎች የናንተ ደካማ ጎናችሁን በደንብ ታሻሽላላችሁ። እዚህ ጋር አልገባኝም የምትሉትን በቃ ወዲያውኑ ተመልሳችሁ የናንተን ደካማ ጎን በደንብ ነው የምታስተካክሉት። ደካማ ጎናችሁን በደንብ አስተካክሉ። ማትስ ትምህርት ስታጠኑ እነዚህን 4 ስቴፖችን ተከትላችሁ ነው ማጥናት ያለባችሁ። የመጀመሪያ ስለምታጠኑት ቶፒክ ዲፊኒሽኖችን፣ ቲዮሪዎችን፣ ጥያቄ በምትሰሩበት ጊዜ የሚያግዛችሁን ፎርሙላዎችን፣ ግራፎችን በአጠቃላይ ከመሸምደድ ይልቅ መረዳት ነው ያለባችሁ። ስለነርሱ ከተረዳችሁ በኋላ ምንድነው የምታደርጉት?
ጥያቄዎችን በመስራት ፕራክቲስ ነው ማድረግ ያለባችሁ። ጥያቄዎችን በመስራት ፕራክቲስ ታደርጋላችሁ ከቀላል ተነስታችሁ እስከ ከባድ ድረስ። ሌላኛው ደግሞ እንደገና ቅድም ፕራክቲስ ያደረጋችሁትን መልሳችሁ መልሱን ሳታዩ ጥያቄውን ለመስራት ትሞክራላችሁ። በዚህ ጊዜ ሊከብዳችሁ ይችላል። በእርግጥ ልትሳሳቱም ላይገባችሁም ይችላል። ግን ዓላማው ምንድነው? የእናንተ ደካማ ጎን የቱ ጋር እንዳለ እንድታውቁ ይረዳችኋል። ደካማ ጎናችሁን ካወቃችሁ በኋላ ታስተካክላላችሁ። እነዚህን ኦርደር በመከተል የትኛውንም የማትስ ቶፒክ በቀላሉ መረዳት ትችላላችሁ። አንዴ ከተረዳችሁ በኋላ ከዚህ በኋላ ብዙ የሚከብድ አይመስለኝም። ይሄ ነበረ የማትስ ትምህርት የምታጠኑበት መንገድ። አይሆፕ ከዚህ በኋላ ማትስ ትምህርት ቀላል እንደሚሆን